በወንጀል ጉዳይ ተከሰን አቃቤ ሕግ ምስክሮቹን በተደጋጋሚ ጊዜ ማቅረብ ካልቻለና ተደጋጋሚ ቀጠሮ ለፍርድ ቤቱን ከጠየቀ እኛ ደግሞ መዝገቡን ማዘጋት ተከሳሽ ሆነን ማለት ነው መዝገቡን ማዘጋት እንደምንችል ስንቶቻችን እናውቃለን? እንዴት ዋላችሁ? ጠበቃና የሕግ አማካሪ ሲናን ግርማ ነኝ። ብዙ ጊዜ አቃቤ ሕጎች ምስክሮቻቸው ይንጠባጠቡባቸዋል፣ አይሟሉላቸውም። 4 ምስክር ቢኖራቸው ለምሳሌ ያው ድርጊቱን መፈጸማችን የሚያረጋግጡለት የሚመሰክሩለት ማለት ነው። 2 ይመጡና 2 ይቀራሉ፣ ወይ 3 ይመጡና 1 ይቀራል፣ ወይ 1 ይመጣና 2 3 ይቀራሉ። ለዛ እየተባለ ተለዋጭ ቀጠሮ በተደጋጋሚ ጊዜ ይወሰዳል። ፖሊስ ሊያገኛቸው አልቻለም ምስክሮቹን፣ ወይ ደግሞ ታሟል፣ ወይ ክፍለ ሀገር ናቸው፣ ወይ ውጭ ሀገር ናቸው። ብቻ የተለያየ ምክንያት እየሰጡ አቃቤ ሕጎች ቀጠሮ ይወስዳሉ ከፍርድ ቤት በሚቀጥለው እናመጣለን እያሉ እና በዚህ ጊዜ በትንሹ ከ3 እስከ 4 ቀጠሮ ከተቀጠረ መዝገቡን እኛ ፍርድ ቤቱ እንዲዘጋልን መጠየቅ እንችላለን። አቃቤ ሕጉ በተደጋጋሚ ጊዜ ምስክሮቹን ሊያቀርብ ባለመቻሉ የተከበረው ፍርድ ቤት መዝገቡ ይዘጋልን ብለን ማቅረብ እንችላለን። ያን ጊዜ ፍርድ ቤቶቹ ምን ያደርጋሉ? መዝገቡን ይዘጉታል ማለት ነው። ያው ምናልባት ያው የምስክሮቹ ሲያገኙ የማንቀሳቀስ መብት ይጠበቅላቸዋል። ብዙ ጊዜ ግን ያው አይሳካላቸውም። ምክንያቱም ምስክሮቹ አንዴ ከጠፉ ብዙ ጊዜ አይገኙም። ያው ጥረትም ተደርጎ ያን ያህል እንዲገኙ ስለማይደረግ መዝገቡ ተዘግቶ በዛው ይረሳል ማለት ነው። በእርግጥ ይሄ ወንጀልን ለማበረታታት ወይ ደግሞ ተጠርጣሪው እንዲጠፋ ለማድረግ ሳይሆን ሀሳቡ ምንድነው? በተለይ እስር ቤት እያለ ዋስትና መብት ተደፍቆ እስር ቤት ላለ ተጠርጣሪ በተደጋጋሚ ጊዜ መመላለስ በጣም ከባድ ነው፣ ቶሎ ፍትህ ማግኘት አለባቸው ከሚል አንጻር ነው። ስለዚህ አቃቤ ሕግ ምስክር ማቅረብ ካልቻለ በተደጋጋሚ ጊዜ ቀጠሮ የሚያስቀጥል ከሆነ የተከበረው ፍርድ ቤት መዝገቡ ይዘጋልኝ፣ አቃቤ ሕጉ ወይ አቃቤ ሕጓ ምስክሮቻቸውን ማቅረብ አልቻሉም ብለን ማዘጋት እንችላለን ማለት ነው። አመሰግናለሁ። ደህና ዋል። አንድ እናት ልጅ ስለወለደች ብቻ ከልጇ አባት ጋር ጋብቻ አላት ልንል እንችላለን? እንዴት አደራችሁ? ጠበቃና የሕግ አማካሪ ሲናን ግርማ ነኝ። በሀገራችን ህጋዊ ጋብቻ የሚባሉት በ3 መንገድ የሚደረጉ ናቸው። አንደኛ በባህላዊ ወይ ደግሞ ሰፈር ውስጥ የተወሰኑ ምስክሮችን 1-4 ምስክሮችን 2 ከኛ 2 ከዛኛው ወገን አድርገን ዛሬ ጋብቻ አድርገናል ብለን የምንፈራረመው ነው። ሁለተኛው በሃይማኖት የምናደርገው ነው። ቤተክርስቲያን ወይ ደግሞ በቁርአን በኒካ የምናደርገው ነገር ነው። ሌላው ደግሞ ሶስተኛው በመዘጋጃ ቤት የምናደርገው